ያቺ ሄርሜላን ተብየውን ብቻ አስጠንቅቋት እዛች ግቢ ድርሽ እንድትል አልፈልግም። ለምንድን ነው እኔን ወንጀለኛ የምታረገኝ? በቃ እኔን ወንጀለኛ አታድርገኝ። እኔ ሌላ ነገር ቢፈጠር አስቡት። በቃ እቺ ልጅ ድጋሚ ደጋገሜ ማየት አልፈልግም እዛ ቤት። በቃ በዋነኝነት እሷ ናት እየበጠበጠች ያለች። ስለዚህ ዛሬም ነገም ሄርሜላ ከህይወታቸው ትውጣ። ውጪ ያስተደግ ትሰጠዋለህ። ዝም ትላለህ። መናገር ባለብህ ሰዓት ግን ዝም አትልም፣ ትናገራለህ። ልክ እነሱ እልህና ወይ ትቢት ካላቸው አንተም እኮ ክብር ሲነካ አትወድም። ምንስ እቺ ሊተረፍበት ምን አረገች? እየሆነ ያለው ወታ አትጋተት ነገር አይደል እንዴ? አራስ ናት። ከልጅ ጋር የምታሳልፈው ጊዜ እስቲ ይስጧት። ዛሬ ሰላም ሆነክ ሩታ እንደዚህ ታገኛታለህ። ከዛ ከነገ ወዲያ ደግሞ ከሄርሜላ ጋር ተልጣጥፈ ወይ ዘፈን ስትዘፍንልክ ወይ ደግሞ ስትነካካ ስትስም ስናይ ደግሞ ሌላ ነገር ይፈጠራል። ይሄ ነገር ደግሞ እንዲህ ብለህ ነው አሁን ሩታም እዚህ ጋር ብትቀልድብህም ብትናደድም ምንም የሚገርመኝ ነገር የለም። እሺ ሰላም ውድና የተከበራችሁ እኛ ቤተሰቦች አለን፣ እግዚአብሔር ይመስገን። ዛሬ በአዲስ ነገር ነው የመጣሁት ቤተሰቦች። እንደምታውቁት ማንም እየመጣ ቤታችን እየዛተብን ነው። እነ ሩታ ቤት ላይ እየዛተ ማንም እየፈነጨ እየሄደ ነው። ነገር ደግሞ ማብቃት አለበት። ለዚህ ሁሉ ነገር ደግሞ ተጠያቂ አብርሃም ነህ። ካንተ ጀርባ ያሉ ሰዎች እየመጡ ሰው ላይ መዛት እንዲሁም ማስፈራራት እንደዚህ መናገር ማንም አይገባውም። አይደለም ሩታ ላይ ማስፈራራት ቀርቶ ሩታ ቤት ድረስ ሄዶ ራሱ ቤቱን ራሱ ቀና ብሎ ማየት ማንም ሰው አይችልም። ለምን እዛ ቤት ራሱ መግባት የምትችሉት ሁላችሁ አላችሁ። አንዳንድ የሄርሜላ እንትኖች ማለት ነው ምን በቃ የፈለጋችሁ ምን ትችላላችሁ። ግን ሩታ ስትፈቅድላችሁ እንጂ መገቡት ሩታ እንደዚህ ባትሆን አይገርመኝም። ለምን የሰው ልጅን ያው በልጅ ነገር ሊደልለው አይችልም። መጀመሪያ ስነ ምግባር ማስተካከል ነው እንጂ ግዴታ ሀብል ስለመጣ መኪና ስለመጣ የሆነ የተለያዩ ስጦታዎች እሷን የሚያስደንቃ ስጦታዎች ስለመጡ እሷ ላይ ያለውን አይምሮ ሊለውጣታል ብሎ ማሰብ ከባድ ነው። አሁን አብርሃም ቢሆን እንደ መንገር ነው እንደ ምክር ልንገር። ሜቢ አጠገብ ያሉ ሰዎች ጭንቅላትን ደፍነውታል፣ አላውቅም። በራስም እየተመራህ አይደለም። እኔ አሁን ዛሬ ትንሽ ብናገር ደስ ይለኛል። ደስ አይልም እየሆነ ያለው ነገር። ቢያንስ በራስ ነገሮችን ማሰብ እንዳለብህና ግዴታ ሩታ አንተ ልትቀበል የምትችለው መጀመሪያ ሄርሜላ ስለተውካት ብቻ አይደለም፣ ወይ ደግሞ ሄርሜላ አንተ እሷ ጋር ስለመጣ ብቻ አይደለም ሩታ የምታስጠጋ ወይ ደግሞ አብራችሁ ትሆኑ የምትችሉት። መጀመሪያ ባህሪን ማስተካከል አለብህ ብዬ ነው ማስበው። ለምን መንከባከብ ባለብህ ሰዓት አንተ ድሮ ያኔ ከሄርሜላ ጋር ብዙ ነገሮች ተፈጥሯል። ሩታ ሰው በሌለበት ሰዓት ብቻዋን ብዙ ነገር መከራ ተቀብላለች። መከራ ስለ በቃ ጽንስ ስትወልድ ምናምን ብዙ ነገሮችን ለብቻዋ ተጋፍጣ ለዚህ በቅታለች። አሁን ደግሞ ወልዳለች። ምንም የሚያስጨንቃት ምናምን አይነት ነገር የለም። በመኪና የሆነ ነገር ለሺ ደስ ይላል መኪና መስጠት፣ ሀብልን መስጠት። ግን ከሰው ጋር የመጣ ወይ ደግሞ በሰው ብር የተገዛ ነገር መሆን የለበትም በመጀመሪያ ደረጃ። እናም ያጠፋኸው ጥፋት በሀብል በመኪና ይካካሳል ብለህም ማሰብ የለብህም አብርሃም። መጀመሪያ ማናቸው አጠገብ ያሉት ሰዎች ለኔ ያስባሉ ለሩታ ያስባሉ ብለህ መገንዘብ አለብህ በመጀመሪያ ደረጃ። እና አቤል ነብሩኬ ያያቸው ነው ተለያያት ነው የሚሉት አላማቸው። ሁሌ ሄርሜላን አግብተህ ኑር ነው አላማቸው ይመስለኛል። እንደዛ ነው የምረዳው። ያ ነገር ደግሞ ትክክል እንዳልሆነ ታውቃለህ አንተ። ስለዚህ እንዴት ነው እየመጣክ እየሄድክ በረጅም ገመድ የታሰረ ሰው የለም እንደዛ። አሁን ትላንት አሁን እሺ ቤቷ ድረስ ሄደ ምናምን ነገር ደጅ ጠናክ ደጅ ጠንተህ ምናምን ነገር ልታወራክ ሞከር። በጣም ስነ ስርዓት ያላት ሴት ስለሆነች እንጂ አታናገረም ነበር እንዳንተ። ዛሬ ሰላም ሆነክ ሩታ እንደዚህ ታገኛታለህ። ከዛ ከነገ ወዲያ ደግሞ ከሄርሜላ ጋር ተልጣጥፈ ወይ ዘፈን ስትዘፍንልክ ወይ ደግሞ ስትነካካ ስትስም ስናይ ደግሞ ሌላ ነገር ይፈጠራል። ይሄ ነገር ደግሞ እንዲህ ብለህ ነው አሁን ሩታም እዚህ ጋር ብትቀልድብህም ብትናደድም ምንም የሚገርመኝ ነገር የለም። ሲጀመር የይቅርታ ልቧም ትንሽ ቢቆይ ደስ ይለኛል። አሁን ይቅርታ ባታረግሉላ ደስ ይለኛል። ለምን ነገ ደግሞ ከሄርሜላ ጋር የሆነ ነገር ስታረግ ታያለች። እንደዚህ እንዴት ነው እምነት የሚኖራት እሷ? እንዴት ነው የምታምን ነገ ከነገ ወዲያ? መጀመሪያ አጠገብ ያሉ ሰዎችን አጽዳ። በመጀመሪያ ደረጃ የማጽዳት ስራ ያንን ካላረከ በስተቀር እኔ ይቅርታ ታረግላለች ብዬ አላስብም። እና ማናችሁም ብትሆኑ ሩታ ቤት እየመጣችሁ አፋችሁ ምከፍቱ። ከዛች ማንሽ ስሟ ራሱ ሄርሜላ ነች ማንሽ ከምትባል ጀምሮ እንዳል አተካራዎች አላችሁ። አንዳችሁም ያለሷ ፍቃድ አይደለም ቤቷ የቤቷን
ሰፈር ስም እንድትጠሩ አልፈልግም። ሰፈር ስሙን ራሱ ማለት ነው ማናችሁ ያለሱ አፍቃድ ማናችሁ ማን ባለፈው አፋችሁን ከፍታችኋል። ብሩኬም ያለው ልጅ ያለው አስጠንቅቄ ያለው ግን ካሁን በኋላ ማንም ሰው አብርሃምን ብትሆን ትደውላልኝ ነበር። ቤተሰቦች ያው እኔም እንደ ቤተሰብ እንደ ወንድም ያለውን ነገር ማወቅ ፈልጋለሁ። የተለያዩ ነገሮች የተከሰቱ ነው። ቤተሰቦች ደውላልኛለች፣ እዚህ ጋር ጠብቀኝ ብላኛለች። እስከዛ ዝም ብዬ ካሜራ ደቀኝ ነው። ቤተሰቦች ያለውን ነገር አሁን እያጠራን መሄድ ነው። አሁን ሩታም እግዚአብሔር ይመስገን አራስ ቤትም እየጨረሰች ነው። ምንም አይልም። ነገሮችን እያስተካከልን ይላል። ማንም ጥናሻ ማፉን አይከፍትም እየመጣ ማንም እዚህ ለታዋቂ ለመሆን ይሁን አላውቅም፣ ብቻ ማንም እየመጣ አፉን እንዲከፍት አልፈልግም። ቪዲዮን ካያችሁ ሩታ ቤት ሲሄዱ አንዳንድ ሰዎች ሄርሜላም ተብዬ ሌሎቹም እንዳለ ተልካሻዎች ሲሄዱ እሷ ጋር ሲገናኙ ይሄ እንዴት ነው በጣም ተናደው ኦቨር ተናደው እየተናገሯት እሷ ኬርለስ ሆና እየመለሰችላቸው በቃ እንዲህ እያበዱ በጣም እየተናደዱ የሚወጡበት ሰዓት አለ። ጀስት ፈታ እያለች የምትመልስ አይነት ሴት ነች ሩታ። ተናዳ ሳይሆን ሲናገሯት መልስን በመመለስ ሪላክስ እያደረገች የምታወራ አይነት ሴት ነች። ለምን ነገር የምትጨነቅ ልጅ አይደለችም። ውሰጂውም እያለቻት ነበር እኮ ያን ያክል አብርሃምን ውሰጂው አልፈልግም እያለቻት ነበር ሩታ ራሱ ለኤርሜላ ማለት ነው። ስለዚህ ምንም ግድ ማይሳት አይነት ሴት ነች እና ቤተሰቦች ሜላት ደውላልኛለች። የጠበቅኳት ነው። እስቲ ትመጣ ሜሎ እንዴንስ ዲናክ አማን አለን ሰላም ነው። ሰላም አለን ደህና ነን። ምንድነው አለሁልሽ። ቆየሽብኝ የሆነ ስራ ይዤ ልጨርስ ብዬ ነው። ይቅርታ። ኧረ ችግር የለም። እንዴንስ አለሁልህ። ሁሉ ሰላም ናችሁ? ካሜራ ደቅኝ በዚህ ከዛ ብዬ ደቀቅ ዝም ብዬ አይ ጥሩ ነው። ከደቀቅ ቤተሰቦችን ሰላም እያልካቸው ነበር። አይ አሪፍ ነው። ሁላም እንደምሽ ደህና ነኝ ያላችሁ። ጥሩ ነው። ሁሉ ነገር ፒስ ነው አለና። ሩታ ነኝስ? ሩታ ደህና ናት። ምንም አትልም። ያው ደህና ናት ማለት ይሻላል። ኪሩ ቤት ብለው ወጣው እየተጫወተ ነው ልጁ። ኪሩ በጥባጭ ነው። አረ እንደ አባቱ በጥባጭ ነው። አባቱም ይበጠብጣል። እንግዲህ ያው አለመግባባቶች ይፈጠራሉ። ይሄ እኮ ለመጀመሪያ ጊዜ አይደለም። አለመግባባቶች ይፈጠራሉ። ግን አለመግባባቶችን ሰው አስገባን ቁጥር እየሰፋ ነው የሚሄደው። አሁንም እየሆነ ያለው ያንን ነገር ነው። ብቻ ምን አለፋ በጣም ያስጠላል። ደስ የማይል ነገር። ማንም እየመጣ እየተናገረ አንደኛ እናት አባት ያለ የእናት አባትን ድንበር አልፎ መጥቶ መናገር ማለት በጣም ትልቅ ብልግና ነው። ይሄ እነሱ እኮ አንናገርም ብለው ነው አይደል? ወይም ደግሞ አላስገባም አይባልም። ሰው ግቢው ሲመጣ አላስገባም አይባልም፣ ነውር ነው። ውሻ ነው ሂድ ቀጥል የሚባለው አይደል? ልክ እንደ ውሻ የሆነ ሰንበዲ ሲመጣ አመላጭቀ አትሸኛው። ደግሞ እኮ በጣም የሚገርመው ነገር እኔ ቪዲዮም ላይ ተናግሬያለሁ። አለመኖራችን ጠብቀው የሚመጡት ነገር ማንም እንደሌላ አይተው እኔ ማን ይንገራቸው እዛ ሰፈር ውስጥ ማን እንትን ይበላቸው የምናውቀው ታሪክ የለም። ልክ እንደወጣን ጠብቀው ይመጣሉ። ከዛ አተካራ ግብ ይፈጠራል። ደግነቱ እኔ በጣም ማደንቃት ሩታ መልስ አታጣም። አጥረግጋቸው ነው የምሸኛቸው። የእሱ ጓደኞች ነን ባዮች አጨብጫቢ ነገሮችን እንትን የሚሉ ይመስሉና እየገቡ የሆነ የማቃጠር ስራ አይነት ነገር ነው የሚሰሩት። በቃ እሱ ሳይልካቸው እዛም እዚህም እየገቡ እየበጠበጡ ነው ያሉት። በጣም በቃ እኔ ግርም የሚለኝ ልታርፍ በመጣችበት ማረፏን አይፈልጉም ነው። እኔ እኮ በቃ ለዛ ነው እኔ ደውዬ እንትን ልል የፈለኩት። ሰው እንደሌለው አይነት ሰው ሩታ ብቻዋን እንደሆነች አይነት ሰው ነው አርገው እንትን እያሏት ያለው በግራም በቀኝም። ወንድሞቿ እዛ ስለሆኑ ነው። እኔ ምን ማለት ነው? በጣም ነው የሚደብረው። ትልሽ ልክ ነሽ። እኔም በጣም ነው የደበረኝ ያኔ አፉን ሲከፍት ብሩክ የሚባለው ልጅ እናም ሌላም ሰው እየመጣ አፉን እየከፈተ እንደነበረ ምናምን ነገር ሰምቻለሁ። ያው እኔም ዝም አላልኩኝም። ያው ብሩኬን ማግኘቸው ተናግሬዋለሁ። በጣም ካሁን በኋላ አፉን እንዳይከፍት ምናምን ነገር ከቪዲዮ ውጪም ተናግሬዋለሁ። እዛ ቤት ብትደርስና ብዬዋለሁ። ካሁን በኋላ ጀምሮ አንዳንድ ልጆችም አሉ እነሱን አስጠንቅቄ ነግሬያቸዋለሁ። ግን ካሁን በኋላ ሲጀመር እኔ ማርያምና ሁሌም አጠገቧ መሆን እፈልጋለሁ። ማለት ማንም ሰው መጥቶ ወንድሞቿ እዚህ ስላልሆኑ ሌላ ነገር ምናምን ነገር በቃ ወንድ የለም ብለው አስበው ነው። ግን
ኖርማል ነው እሱ ችግር የለውም። እነሱ እኮ መተው አሁን አፈር ደሜ ማስገት ይችላሉ። ግን እኛም እያለን ችግር የለውም። እኛም መናገር እኮ አያቅተንም ወይም ደግሞ ማስቀየም አያቅተንም። በጣም የሚገርመው ነገር ብቻ እናንተም እኮ አላችሁ እኮ እኔ የላችሁም ሳይሆን ግን ደግሞ የሆነ ሰዓት ላይ ጠብቀው የምንወጣበትን ሰዓት ጠብቀው እስቲ ወንድ ከሆኑ ፊት ለፊት አይመጡ ምንድነው በጓሮ የሚያስኬዳቸው? ሲጀመር እኮ ክብር ስላለው ነው ያ አቤቱ ክብር ስላለው እንጂ ማንም ሰው እዚህ ግን ብሎ ከፍቶ የሚገባበት ቤት ደቅኖ እናት አባት ያለ እናት አባት ግቢ ታደፈረ እኮ እና ማለት ነው ያ ማለት እኮ እኛ የለንም ብለው አስበው ነው። እኛ ሳንኖር ቀርተን እኮ አይደለም። ታቁናላችሁ ሲጀመር ማለት ነው። ቂቢያሞች ሌላ ወሬ ነገር ሳይሆን ካሁን ሰዓት ጀምሮ እኔ አይደለም እነሱ ተይውሽ አብርሃምም ቢሆን ሲጀመር ካሁን ሰዓት ጀምሮ ሩታ ሳትፈቅድለት እዛ ቤት እንዲደርስ አልፈልግም። ይሄ መልእክት ለአብርሃም ነው። ሲጀምር ሩታ ሳትፈቅድለት እዛ ቤት እንዲገባ አልፈልግም ነው። በጣም የእውነት በቃ በጣም የሚያስጠላ ነገር ነው። በቃ አተካራ እንዴት እንደሰለቸ አትጡ አትግቡ እንደዚህ ሆኖ እነዚህ ሁለቱ በቃ ለሁለቱ እኮ ጊዜ ስጧቸው። እኔ በቃ ለምንድን ነው ሰው የሚገባው? የምሬ ነው ማርያምን። ትዳር ላይ ሰው አይገባም። በቃ ስልሻው ኖርማል ነው ያለው። በቃ ምንም የሚያስጨንቃችሁ ነገር የለም ሲጀመር ማለት ነው። ምንም በየትኛውም ሰዓት ምንም የሚያስጨንቅሽ ነገር የለም። ካሁን በኋላ ማንም ሰው ማለት እንዲናገራት ሩታን ማንም ሰው አፉ እንዲከፍትባት አልፈልግም። ካሁን በኋላ እኔ ያለው ችግር የለውም። ሰው አታውቁ ምናምን አይደለም። ግን ከአብርሃም ጋር የመጡ ሰዎች ይሄው አቤል ራሱ እንዴት እንደዞረባት ታውቂያለሽ። አቤልም ቢሆን አፍንጫውን ይዤ ነው ተፈትፈው ሲጀመር ማለት ነው። አብርሃም የመጣ ሴት ልጅ አፏን የከፈተችው ገብታ አስቢ፣ እዛ ቤት ውስጥ ግቢ ውስጥ ድረስ ማለት ነው። ይሄ ነገር ስታይ ደግሞ በጣም ነው ያለው። ኧረ በጣም ካሁን ሰዓት ጀምሮ እኔ አሁን ልነግርሽ የፈለኩት እኔ ሁሌም ከጎናችሁ ነኝ። ምንም አይነት ነገር ቢመጣ ፊት ለፊት ነው ይጋፈጣሉ። ማንንም እንትን እኮ በቃ እናክብር ብለን ነው ሰው የሆነ ገደብ ትሰጠዋለህ። ዝም ትላለህ። መናገር ባለብህ ሰዓት ግን ዝም አትልም፣ ትናገራለህ። ልክ እነሱ እልህና ወይ ትቢት ካላቸው አንተም እኮ ክብር ሲነካ አትወድም። ምንስ እቺ ሊተረፍበት ምን አረገች? እየሆነ ያለው ወታ አትጋተት ነገር አይደል እንዴ? አራስ ናት። ከልጅ ጋር የምታሳልፈው ጊዜ እስቲ ይስጧት። ለአሁን ልጇን ነው ትሪት ማድረግ ያለባት፣ ልጇን ነው መንከባከብ ያለባት። እቺ 9 ወር በሙሉ ያሳለፈችው ችግር አለ። ማንም ያውቃል፣ ፋሚሊም ያውቃል እኮ አይደል እንዴ? በጭቅጭቅ በንትርክ አሳልፋ የአራስነት ጊዜዋን ደግሞ እስቲ ትረፍበት። እኔ ደጋግሜ የምናገረው ነገር ቢኖር ትረፍበት፣ እረፍት ስጧት። በቃ የምታስታርቁ እየመሰለች አትበጥብጡ። አሽቃባጮች በሙሉ በቃ ያኔ የተሰማኝ ብቻ አሁን ኔክስት ጀመር ምንም ነገር እንዲከፋችሁ ምናምን ነገር አልፈልግም። የምሬ ነው። ዛሬ ነገ ምልህ ነገር ቢኖር ያቺ ሄርሜላን ተብዬውን ብቻ አስጠንቅቋት። እዛች ግቢ ድርሽ እንድትል አልፈልግም። ለምንድን ነው እኔን ወንጀለኛ የምታረገኝ? በቃ እኔን ወንጀለኛ አታድርገኝ። እኔ ሌላ ነገር ቢፈጠር አስቡት። በቃ እቺ ልጅ ድጋሚ ደጋገሜ ማየት አልፈልግም እዛ ቤት። በቃ በዋነኝነት እሷ ናት እየበጠበጠች ያለች። ስለዚህ ዛሬም ነገም ሄርሜላ ከህይወታቸው ትውጣ። ውጪ አስጠንቅቋት። በቃ እኔ ከማንም ጋር ግብ መፍጠር አልፈልግም። ተደብቃ እኮ ነው የምመጣው። እኔ እዛም ራሱ እኔ እኮ ግራ ነው የገባኝ። እግዚአብሔር ስንወጣ ጠብቃ ማንም በሌለበት ዘውላት ማለት ማንም ይነግራት አካላት ስንወጣ ትመጣለች። እንደዛ ሳይሆን ሩታም ሰላማዊ ነገር መሆን አለባት። በሰላም ነገሮችን አስተካክላ ማንም ሰው ቀና ብሎም እንዲያት አልፈልግም። ማንም ሰው አይደለም እንዴ ሊናገራት። ይሄ ማንም አንድ ፍሬ ልጅ እየመጣፉን እንኳን ሊከፍት ቀርቶ ማንም ሰው እንዲናገራት አልፈልግም። ለምን የዋ ልብና ምስኪን ልጅ ስለሆነች፣ በጣም አዛኝ ሆነች፣ ስነ ስርዓት ያላት ልጅ ስለሆነች ብልግናዋ የተሻለ በጣም እየተናገረች ነበር። ካስታወሽ ቤት ድረስ ሄዶ እንደዚህ ግብግብ መፈጠሩ ተገቢ አይደለም። በእርግጥ አስተዳደግ ነው። አንዳንዴ ተቆንጥጦ ያደገና ሳይቆንጥጦ ያደገ ሰው እኩል አይደለም። ያ ነገር ይመስለኛል። አንዳንዴ ቤተሰብሽ ሲቀጣሽ እና ሳይቀጣሽ እኩል አይደለም። ይሄ ነገር ደግሞ ያው ሄርሜላ ነው አግድ ማደግ ነው የሚባለው። እንደዚህ አይነት ነገሮች አሉ። ይሄን ነገር አስተካክል። ቤተሰቦች ሲያዩት ምንድነው እንደዚህ አይነት ምን አይነት ስፔክት ነው የሚሰጣት? በጣም ነው ያዙልኝ። እዛው አትምጣብን። በቃ ብቻ ይሄንን ከቻላችሁ አድርጎ አራት መጣም ካሁን በኋላ አይደለም ልትመጣ እኔ እንጃ። እኔ አሁን ጸቤ ከአብርሃም ጋር ነው የሚሆነው። እንደዚህ አሁን ድጋሚ እዛ ቤት ከደረሰች ድጋሚ ከአብርሃም ጋር ነው። አብርሃምን እናገረዋለሁ። የምሬ እስካሁን ነገር አልተናገርኩትም። ለዚህ ነው የጠራው። ይደብራል በጣም ያለው ነገር።
ሌሎቹ አንተ ትሻላለህ ብዬ ነው። ጥሩ አመለካከት አለ። ቢያንስ ትረዳኛለህ፣ ትሰማኛለህ ብዬ ነው አንተ ላወራ የመጣሁት። ስለዚህ ሌሎች ጓደኞቹ ጤነኞች አይደሉም። ጤነኞች ስላሉን አንተ ነህ የምትሰማኝ የምትረዳኝ ብዬ ነው የጠራው። ኤኒዌይስ ብቻ ይሄንን አድርግልኝ። አመሰግናለሁ። በቃ ኧረ ችግር የለውም። እኔ በየትኛውም ሰዓት እኔ ደውይልኝ። ምንም ነገር ሲፈጠር ድንገት ምናምን ነገር ሊመጡ ይችላሉ። በየትኛውም ሰዓት ደውይልኝ። እኔ የፈጠነ እመጣለሁ። ምንም እዚሁ ቅርብ ስለሆነ መጥቼ የትኛውም ነገር አስተካክላለሁ። ችግር የለውም። አታስብሽ። ችግር የለውም። እሺ ቻው።